እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ደህና ነኝ ማለት ነው። እና ዛሬ ምን ልላችሁ መጥቼ ነበረ፣ አንድ ነገር ልላችሁ ነበረ። እና ምን ነበረ? አንድ አሜሪካዊ ከዛ ከአንድ ከኢትዮጵያ ሸቃላ ጋር ግጥማ እንግጠም አለችኝ። ያው መቼም ታውቃላችሁ አይደል? እኛ ኢትዮጵያውያኖች ባናሸንፍም ብናሸንፍም ያው እጃ እንደማንሰጥ ማለት ነው። ከዛ እኔ ደግሞ እሺ አልኳት ማለት ነው። ይሄው እናት መታየዋት ማለት ነው። ስለዚህ እኔ ኢትዮጵያዊ ነኝ፣ እሷ አሜሪካዊ ናት ማለት ነው። ዛሬ የቀጠሮ ጌም አለኝ። 8000 ነው መሰለኝ ፎሎ ያረኳችሁ አላችሁ ማለት ነው። እያንዳንዳችሁ እንድትመጡ ማለት ነው በአክብሮት ተጠይቃችኋለሁ። ስለዚህ ያው ቡሽ አርጉኝ፣ ታብታብ አርጉኝ። ያው ምን እንደምትቀጣኝ አላውቅም ማለት ነው። ከተሸነፍሽ ኢትዮጵያ ገለብጣታለሁ ብላለች ማለት ነው። ስለዚህ እንዳልሸነፍ ያው መጀመሪያዬ ነው ደግሞ የመጫወት የመጀመሪያዬ ነው። ያው እሷ አላውቅም በዚህም በፊት እንደምትጫወት አላውቅም። እና ልጅቷ በጣም ታስፈራለች። እና የኔ ፋሚሊዎች እና እንደዛ ላችኋለሁ። ዛሬ ከምሽቱ 4 ሰዓት ከዱባይ 4 ሰዓት ከኢትዮጵያ 3 ሰዓት የጌም ቀጠሮ አለኝ ማለት ነው። ኦ ማይ ጉድነስ ሸቃሊት ቀን ወጣላት እንዴ? ሸቃላን ቀን ወጣ እንዴ? እና እንደዛ ላችኋለሁ፣ እንዳትቀሩ። ኦኬ ጠርቻችኋለሁ። ዛሬ 7000 ፎሎ ያረኳችኋለሁ ማለት ነው። አንድ ሰው ቢቀር እያንዳንዳችሁ ፎሎ ባክ ነው ማነሳባችሁ ማለት ነው። ስለዚህ እንዳትቀሩ የኔ ፋሚሊዎች፣ የኔ ቤተሰቦች፣ እኔ የምወዳችሁ ፎሎ የሚያረጋችሁ ፎሎ ማላረጋችሁ ማለት ነው። እና እንደዛ ናችኋለሁ። ያለ ባይ ባይ፣ ወዳችኋለሁ። እናንተ ትላንትና ያው ጌም እንዳለኝ ታውቃላችሁ ማለት ነው። ነበረኝ ማለት ነው። ከዛ ከአሜሪካዊ ነበረኝ ማለት ነው። ያው እቺ ልጅ እንድትጽፈልኛለች ማለት ነው። ከዛ በኋላ ያኔ እኛ ኢትዮጵያኖች ያው በዛኛው ቪዲዮም ተናግሬያለሁ። ሞክሮ ማጣት ብሎ መቼም እጅ አንሰጥም ማለት ነው። ከዛ በኋላ እንገጠማለን ብለን እንትን ስንል ምን አለችኝ መሰላችሁ? ይሄ ጻፈችልኝ ማለት ነው። ማለት ነው ያልገባኝም ደግሞ ለምንድን ነው እንደዛ ያለችኝ ደግሞ እሱ ለምፋይ ከዛላችሁ ይሄ ጌም እጫወታለሁ ብዬ ከዛ እኔ ደስ ብሎኝ እንደማሸንፋት ደግሞ እንዴ ባላሸንፋትም እንዲ እጄን እንዲ ብዬ ቀርቤ ነበረ። ከዛ በኋላ ያ ሰዓቱ የጌሙ ሰዓት ደረሰ። የጌሙ ሰዓት ሲደርስ ደግሞ ልጫወት እንትን ቤት ሳይ እቺ ልጅ አትመጣም፣ እኔ በቃ ምን ልበላችሁ የገማ ወራሽ ወሽ። ምክንያቱም ያው ፍራቻዋ ነው የሚያስታውቀው አይደለም እንዴ? ፈራችኝ ማለት ነው። ለምንድን ነው ፈራችኝ? እኔ መቼም ኢትዮጵያዊ ነኝ፣ መቼም አበሻ ነኝ ማለት ነው። አሳየዋት አበሽነቷ ማለት ነው። ከዛ ደግሞ አንዳንድ ሸቃሊቶች ደግሞ ይስቃሉ። ለምን እንደሚስቁብኝ ታውቃላችሁ? ሸቃላ እንዴት ከመቼ ነው ጌም መጫወት የጀመረችው ብለው ይስቁብኛል። ሸቃሊቶች እኛ አንጫወትም እንዴ? በእኛ ያምርብንም እንዴ ማለት። እኔ ለምሳሌ ከአንድ አሜሪካዊ ልጫወት ነው አልኩ። ከዛ እንዴት ሸቃሊት ዋት እንዴ አማይባልነስ። እኔ አሁንም ጀንደልልና ከፈለግሽ አሁንም ለመጫወት አቅሙ ካለሽ ከኔ ጋራ እንገጥማለን፣ አይቀርም። እኔ እጅ አልሰጥም። ምክንያቱም እኔ የቢላል ልጅ ነኝ ማለት ነው። ቢላል ነጃሺ ማለት የነ ነጃሺ ዘር ነኝ። ስለዚህ እጅ አልሰጥም። እኔ ለዛውም ደግሞ ኢትዮጵያዊ ማለት ነው። ለአሜሪካዊ ደግሞ እጅ አልሰጥም። በቃ እንደዛ ነው እላችኋለሁ። እናንተ ደግሞ ፕሊዝ ቪዲዮ ለምንድን ነው ቫይራል ማይወጣው? ለምንድን ነው ቪዲዮ ቫይራል ማይወጣው? ሀቂቃ
እንዴ እጃችሁ እንዲስ ለምሳሌ ያክል ሰው ታየ ይለኛል። አይታችሁ ስትወርዱ እንዲያ ስክሪንሾት እንደዛ ስታደርጉ ምን ነበር ምን አለ እጃችሁ እንዲህ ብታስቀምጡበት። ለምሳሌ የልብ ቅርጹ እንዲህ ብትነኩት፣ ኮመንት ላይ ኮመንት ብትጽፉ፣ ሼር የሚለውን ብትነኩ ምን ችግር አለ? አስገመታችሁ፣ የምር አስገመታችሁኝ። እኔ አቅሜ ላሳያት ነበረ፣ አቅሜ ላሳያት ነበረ። ደግሞ እኔ አጠገቧ ላይ አማርኛ የምጽፍላት ሰው አለ መሰለኝ። አማርኛ ትጽፋለች። አማርኛውን እንዳታበላሹ።